ሰላም ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን አልሐምዱሊላህ። ዛሬም እንደተለመደው ውድ ተመልካቾች የሚገራርሙ የቤት እቃዎችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ እዚህ ጋር ማች የሆኑ እስከዛሬ እንግዲህ ማች የሆኑ ስራዎችን አሳየን ስትሉኝ ነበር። ዛሬ አንድ እህታችን ከወልዲያ ያዘዘችኝን ስራ አሳያችኋለሁ ማለት ነው። እንዲሁም ሌላ ለየት ያለ ዲዛይን እና ለየት ያለ ከለር ያለው አንድ ስራ አለ የሌላ ሰው ነው እሱ። ሁሉንም እንግዲህ ከነዋጋቸው አብራራላችኋለሁ፣ አሳውቃችኋለሁ ማለት ነው። ውድ ተመልካቾቼ ወደ ቪዲዮ ከመግባቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ቪዲዮውን ላይክ ማድረጋችሁን አትርሱ። ውድ ተመልካቾቼ አመሰግናለሁ። ያው የሚያበረታታ ነው። ከአሁን በፊት ኮሜንት እያደረጋችሁልኝ በጣም ጥሩ ኮሜንት ነው። ውድ ተመልካቾቼ አመሰግናለሁ። አሁንም እንደተለመደው ኮሜንት አድርጉልኝ፣ ሀሳብ አስተያየታችሁ ለኔ ይጠቅመኛል። ኮሜንት አድርጉልኝ ማለት ነው። ውድ ተመልካቾቼ እንግዲህ ከነዋጋው ነው የምነግራችሁ። ሼር ለማድረግ የደረሳችሁ ሼር አድርጉልኝ። እዚህ ጋር ማች የሆነ ሜትር ይሄ እንግዲህ እንደምታዩት 2 ሜትር ከ40 ቁም ሳጥን ነው። የሚገርም ቁም ሳጥን በጣም የሚያምር ነው። እዚህ ጋር ደግሞ ሜትር ከ80 አልጋ አለ ማለት ነው። ውድ ተመልካቾቼ ይሄ ቁም ሳጥን የአንድ እህታችን ከወልዲያ ያዘዘችን ስራ ነው ማለት ነው። ውድ ተመልካቾቼ እንዲሁም የሷ ተጨማሪ እዚህ ጋር የታችኛውን ብቻ ኪችን አዛናለች። እንደገና እዛ ጋር ጫማ ማስቀመጫ አለ። ቀረብ እያረከሳያቸው ይሄ ጫማ ማስቀመጫ አራቱ እቃ ማለት ነው የአንድ እህታችን ከወልዲያ ያዘዘችን ስራ ነው ማለት ነው። ተመልካቾቼ እዚህ ጋር ግን ለየት ያለች ሜትር ከ20 አልጋ አለ ማለት ነው። ተመልካቾቼ ሜትር ከ20 አልጋ እንግዲህ ዲዛይኗን ለየት ያለ ነው። ቀለሙም እንደዚሁ ለየት ያለ ነው ማለት ነው። ቀረብ እያልኩ ታሳያችኋለሁ። ውድ ተመልካቾች እንግዲህ በደንብ እናሳያችኋለን። ሀሳብ አስተያየት ካላችሁ አሳውቁን። ይሄ እንደዚህ ቢስተካከል ኖሮ የተሻለ ያምር ነበር የምትሉት ሀሳብ ካላችሁ ደግሞ ኮሜንት አድርጉልኝ። ያው እንደምታደርጉን ደግሞ ተስፋ አደርጋለሁ፣ ጠብቃለሁ ማለት ነው። ውድ ተመልካቾች እዚህ ጋር ልጀምርላችሁ። እቺ አልጋ ሜትር ከ20 ናት። እዚህ ጋር ተንቀሳቃሽ ኮመዲኖ ነው። ይሄ ተንቀሳቃሽ ኮመዲኖ ነው። ስትፈልጉ ወደ ሳሎን ስትፈልጉ የሆነ ቦታ አድርጋችሁ እንደ መቀመጫም ያገለግላሉ። ውድ ተመልካቾች ይሄ ኮመዲኖ ማለት ነው። እዚህ ጋር መሳቢያዎች አሉ ስላይደር የተገጠመላቸው እነዚህ እንግዲህ እዚህ ጋር ስፖንጅ ሌዘር ስቲከር ነገር ምናምን የለም። ውድ ተመልካቾች እንጨት ነው እንደምታዩት እያሰማችሁ ነው። እንግዲህ በሚያምር ሁኔታ ሰርተናል። ውድ ተመልካቾች እኛ እንግዲህ ከኛ የሚጠበቀው እናንተ ያዘዛችሁንን ስራ በጥራትና የሆነ የተሻለ ስራ ሆኖ እንዲወጣ ጥረት እናደርጋለን ማለት ነው። እንግዲህ ዲዛይን፣ ቀለም እንግዲህ ስለ ስራው ሁኔታ እናንተ ናችሁ ማለት ነው ሀሳብ የምትሰጡን። የሰጣችሁንን ሀሳብ በጥሩ ሁኔታ ለመስራት እንሞክራለን ማለት ነው። እዚህም ጋር ቀረብ ብላ አሳያቸው። እንግዲህ እዚህም ጋር ስፖንጅ ነው የሚመስላቸው አብዛኞቹ። ይሄ እንግዲህ እንጨት ነው ወይም ኤምዲኤፍ ማለት ነው እንጂ ስቲከር ወይም እንትን ነገር የለውም ማለት ነው። ተመልካቾቼ እንደምታዩት በሚያምር ሁኔታ ሰርተናል። ዲዛይኑም እንግዲህ ለየት ያለ ነው ማለት ነው። ተመልካቾቼ እንግዲህ ማዘዝ ስትፈልጉ ደግሞ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እዘዙን ማለት ነው። ተመልካቾቼ እዚህ ጋር ቀረብ ብላ አሳያቸው። ይሄ እንግዲህ እንደምታዩት በቃ እንዲወለወል አድርገን በውሃ ብትወለውሉት ራሱ ማለት ነው ምንም የሚሆነው ነገር የለም። እንደልባችሁ መወልወል ትችላላችሁ፣ ማጽዳት ትችላላችሁ። ይሄ እንጨት ወይም ኤምዲኤፍ ነው ማለት ነው። ውድ ተመልካቾቼ እዚህ ጋር ናስኪ ይሄም እንደምታዩት ጎኑ ወፍራም ነው ማለት ነው። እንደዚህ አሳምረን የሰራ ነው በእንጨቱ ነው ማለት ነው። እንደዚህ ጋር መሳቢያዎች አሉ። ይሄም ተንቀሳቃሽ ነው። ውድ ተመልካቾቼ እንደነገርኳችሁ ተንቀሳቃሽ ነው ማለት ነው። እንግዲህ ቤታችን ጠበብ ባለ ካላችሁ እንደገና ዲዛይኑን ይችኛዋን አልጋዋን ብቻ እንጠቀማለን ካላችሁ እንደዚህ ማንቀሳቀስ ትችላላችሁ። ይሄኛውን ማለት ነው ኮመዲኖውን ማንቀሳቀስ ትችላላችሁ። እንግዲህ ዋጋውን ደግሞ መጨረሻ ላይ የሁሉንም እያንዳንዱን ዋጋውን አሳውቃችኋለሁ ማለት ነው። ተመልካቾቼ እዚህ ጋር ጫማ ማስቀመጫለች። እዚህ ጋር እንግዲህ ጫማ ማስቀመጫ አለ ማለት ነው። ተመልካቾቼ እንግዲህ የሚገርመውን ዋናውን ስራ ያው ቀጣይ አሳውቃችኋለሁ። ሜትር ከ80 እና እዛ ጋር ቁም ሳጥን ማች ይሆናል ማለት ነው። እሱን ያው እነዚህን ቶሎ ልጨርስላችሁ ብዬ ነው ማለት ነው። ተመልካቾቼ እዚህ ጋር እንግዲህ የውስጡን አሳይቻችኋለሁ። መሳቢያ አለች ውስጥ ላይ። እዚህ ጋር እንግዲህ መሳቢያ አለ። ካልስ አንዳንድ ነገር ማስቀመጥ ትችላላችሁ ተመልካቾቼ። እዚህ ጋር እንግዲህ ብዙ ጊዜ የምትጠቀማቸውን ወይ ቤት ውስጥ እንደዚሁም ከውስጥ አውጥታችሁ ያዘጋጃችኋቸውን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው ተመልካቾቼ። እንግዲህ ይሄን የሚያምር ጫማ ማስቀመጫ ባዘዘችን መሰረት እንትን ብያለሁ ማለት ነው። እዚህ ጋር እንደምታዩት ባዘዘችን መሰረት ሲልቨር ከለር ነው ያለችን። በሲልቨር ከለር እንደዚህ አሳምረን ሰርተናል ማለት ነው ተመልካቾቼ። እዚህ ጋር እንግዲህ ወደሚገርመው ስራ በጣም ብዙ ሰዎች የወደዱት ስራ ነው ማለት ነው ተመልካቾቼ። እዚህ ጋር የሚያምር ስራ ነው። ሜትር ከ80 አልጋ ነው ተመልካቾቼ። እንግዲህ እዚህ ጋር መብራት ገጥመንለታል። ከአሁን በፊት ሰርተነው ብዙ ሺህ ሰዎች ወደውታል። እንዲሁም ያኛው አልጋ ይሄን አልጋ ብቻ ነበር እንደዚህ አይነት የሰራሁት። ከዛ በኋላ ብዙ ሰዎች አሰርተውኛል። እንደዚሁም ደግሞ ማች የሆነ ስራ እያሉ እየጠየቁ ነበረ። አንድ እህታችን ቁም ሳጥን ማች የሆነ ቁም ሳጥን አዛኛለች ማለት ነው። እናንተ ደግሞ እንግዲህ እስከነ መዋቢያው ሌላውንም በቃ ቁም ሳጥኑንም አልጋውንም መዋቢያውንም እንደዚሁም ሌሎች እቃዎችን ማች አድርጋችሁ ማዘዝ ትችላላችሁ ማለት ነው። ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። ውድ ተመልካቾቼ እንግዲህ እዚህ ጋር ያው ማብሪያ ማጥፊያ አለ። እንግዲህ የቤቶቹን አምፖሎች አጥፍታችሁ አረፍ ስትሉ እንደዚህ አብርታችሁ ቁርአንም ይሁን የተለያዩ መጽሐፎችን ስታነቡ እንደዚህ አድርጋችሁ ታበራላችሁ ማለት ነው። ውድ ተመልካቾች እዚህ ጋር መጠቀም ትችላላችሁ። ያኛውም የራሱ ማብሪያ ማጥፊያ ያለው ያኛው መብራት ማለት ነው። እዚህ ጋር ስትፈልጉ ያኛው ይሄኛውን እንዳይረብሽ አንድ ጋር አይደለም ያደረግነው መብራቱ ማለት ነው። ማብሪያ ማጥፊያው ይሄ ያጠፋና አረፍ ይላል ማለት ነው። ያኛውም እንደዛው ማጥፋት ሲፈልጉ
አጥፍተው እንደዚህ አረፍ ይላሉ ማለት ነው ተመልካቾቼ። እዚህ ጋር መሳቢያ አለ። ይሄም ውድ ተመልካቾቼ ተንቀሳቃሽ ነው። ብዙ ጊዜ ወጥ ነው የሚመስላቸው የምንሰራው ወጥ። ይሄ አሁን ራስጌው ይሄ ወጥ ነው የሚመስላቸው እንደዚህ ጠቅላላ ማለት ነው። ነገር ግን ይሄ ተንቀሳቃሽ ነው ማለት ነው። ለብቻው ከዚህ በኋላ እስከዛኛው ኮመዲኖ ድረስ አንድ ዲዛይን ነው። ስለዚህ ይሄንን ብቻ መጠቀም ትችላላችሁ። የሆነ ሰዓት ደግሞ እንደዚህ አስጠግታችሁ እንደዚህ መጠቀም ትችላላችሁ ማለት ነው ተመልካቾቼ። እንግዲህ ይሄ በሚያምር ሁኔታ እንድትሰራው እንግዲህ ፍራሽም ተገጥሞለታል ተመልካቾቼ። አንደኛ የሚባለውን ሱፐር ቦንድድ እንግዲህ ሱፐር ቦንድድ ፎም ይላል። እዚህ ጋር አማጋ ነው እንትኑ አርማ ማለት ነው። እዚህ ጋር እንግዲህ ይታያል አይደል? እንግዲህ እንደዚህ በታዘዝነው መሰረት አንደኛውን ፍራሽ ነው ግዛልኝ ባለች መሰረት የገዛሁላት ማለት ነው ተመልካቾቼ። እንግዲህ አርማውንም እያሳየናችሁ ነው ማለት ነው። ትክክለኛ ፍራሽ አይደለም ነው የሚለውን እዛ ጋር ማየት ትችላላችሁ። ሱፐር ቦንድድ ነው እንግዲህ ኤክስትራ ቦንድድ ይሸጣል ብዙ ጊዜ። ይሄ ግን ከኤክስትራ ቦንድድ የተለየ አንደኛ ደረጃ ነው። ኤክስትራ ቦንድድ አሁን ወደ ታች እንትን ማለት የመሰርጎድ እንትን አለው። ይሄኛው ግን ምንም እንትን የለም ልስ ነው የሚለው ማለት ነው እንደምታዩት። እንደገና ደግሞ ሜትር ከ80 መሆኑን ላሳያችሁ። ይሄው ወደዚህም ማረፍ ትችላላችሁ ማለት ነው ውድ ተመልካቾቼ። እንደገና ደግሞ ወደዚህም ያው ስንት ሰው እንደሚይዝ እንግዲህ እናንተ ታውቃላችሁ። እንደልባችሁ መዝናናት ትችላላችሁ ማለት ነው። ይሄ ሰፊ ስታዲየም ነው እንግዲህ ሰፊ መጫወቻ ነው ማለት ነው። እንደልባችሁ ተዝናኑ። እንግዲህ እንደዚህ አሳምረን ሰርተናል ውድ ተመልካቾቼ። ማዘዝ ስትፈልጉ አሁንም እንደነገርኳችሁ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እዚህ ጋር ደግሞ ተንቀሳቃሽ ቦክስ ነው ይሄ ተንቀሳቃሽ ቦክስ ነው። እዚህ ጋር ሌዘር አሁንም ስፖንጅ ምናምን የተጠቀምነው ነገር የለም። እንደምታዩት እንጨት ነው። ይኸው እንደ ልቤ እየተቀመጥኩ ነው። ማሻሻ የሆነ ተንሸባሸበ ምናምን የሚባል ነገር የለም። ሀሳብ የለም። እንደ ልባችሁ ቁጭ ትላላችሁ። ይሄ ደግሞ ያው አዋራ ቢነካው ይኸው ውድ ተመልካቾች ይኸው አዋራ አለው እንግዲህ እያያችሁት ነው። በእግሬ ስረግጠው ማለት ነው። ይኸው ያውም በእጄ ነው። የሆነ ደግሞ እርጥበት ያለው ነገር ምናምን ቢሆን ጽድት ነው የሚለው ባንዴ ማለት ነው። ያም ሆኖ ይኸው አጸዳሁት። ነጭ ነገር ነው የምትሉት እናንተ ይኸው እዚህ ጋር ማለት ነው። ማለት አይችልም ምናምን የሚባል ነገር የለም። ይኸው አዋራው ነው ይዞት ይቀር ነበር ማለት ነው። ይኸው ውድ ተመልካቾች እያያችሁ ነው። ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። ይህ ውሸት ነው ወይም ነጭ ነገር አይችልም ምናምን የሚባል ነገር የለም። በቻልነው አጥርተን ሰርተናል ማለት ነው። እንደልባችሁ የፈለጋችሁትን አይነት ከለር እዘዙን ውድ ተመልካቾች እንሰራላችኋለን ማለት ነው። እዚህ ጋር መሳቢያ አለ። ይሄ እንግዲህ ውበት ብቻ አይደለም። አሁን እንደዚህ ሲታይ የራሱ ውበት አለው፣ ግን እቃዎችንም ደግሞ ማስቀመጥ እንዲችል መሳቢያ ነው ያደረግነው ማለት ነው ተመልካቾቼ። ይሄው እንግዲህ እንደምታዩት ይሄ ተንቀሳቃሽ ነው ብያችኋለሁ። እስኪ አቁመውና ስልኩን እንግዲህ ውድ ተመልካቾቼ ያው ተንቀሳቃሽ ነው ብያችኋለሁ። ይሄው እዚህ ጋር አምጥተነዋል እንደዚህ። እንግዲህ ይሄ ሲደብራችሁ ወይም በቃ ይሄንን ማንሳት ስትፈልጉ ይሄን ወደ አንድ ጥግ ላይ አድርጋችሁ እንደ መቀመጫ መጠቀም ትችላላችሁ ማለት ነው ውድ ተመልካቾች። ይሄንን ወደ ሆነ ቦታ ጥግ ላይ አድርጋችሁ እንግዲህ ውበትም አለው አይደብርም፣ እንደ መቀመጫ መጠቀም ትችላላችሁ ማለት ነው። ከዛ ሲቀጥል ይሄ የራሱ ውበት አለው ማለት ነው። አያችሁ ብዙ ጊዜ አንድ አይነት ዲዛይን አይሆንባችሁም ማለት ነው። ይሄኛውን ታነሱና ይሄኛውን ትጠቀማላችሁ ማለት ነው። እንትን አይደለም ስፖንጅ አይደለም። አሁንም ውድ ተመልካቾች ስፖንጅ እንዳይመስላችሁ ይሄ ኤምዲኤፍ ወይም እንጨት ነው ማለት ነው እንደምታዩት ሲጋር ነው። ይሄ ጎኑ ራሱ ይሄ ስፖንጅ ነገር ምናምን ሌዘር የለውም እንደምታዩት ውድ ተመልካቾቼ። እዚህ ጋር እንግዲህ ማብሪያ ማጥፊያ አለ ብያችኋለሁ። ለብቻው ሶኬትም አለ የቻርጀር ቦታ። እዚህ ጋር መሳቢያ አለ እና ወደዚህ እዚህ ጋር ያው መሳቢያ አለ ብያችኋለሁ ውድ ተመልካቾቼ። ያው በዚህኛውም ያለው ተመሳሳይ ነው። እንደገና ተንቀሳቃሽ ነው ውድ ተመልካቾቼ። ይሄ ይንቀሳቀሳል ማለት ነው። ስትፈልጉ አንስታችሁ መጠቀም ትችላላችሁ ለብቻው ዲዛይኑ ማለት ነው እንደነገርኳችሁ። ከዚህ በኋላ እዛኛው ኮሜዲኖ ድረስ ተንቀሳቅሶ ሌላ ዲዛይን ይሰጣል ማለት ነው። እዚህ ጋር እንግዲህ ደግሞ የሚገርመውን ማች የሆነ ከዚህ አልጋ ጋር ይሄ አልጋ ብቻውን ሆኖ ሲሰራ ማች የሆነ ስራ አምጣልን እንጂ ከአልጋው ጋር የሚሄድ ማች የሆነ ቁም ሳጥን መዋቢያ እያላችሁ ነበር። እዚህ ጋር ቁም ሳጥን ጨምሬያለሁ ማለት ነው። እህታችን ባዘዘችን መሰረት ቁም ሳጥን ጨምሬ ይዤ መጥቻለሁ። እናንተ ደግሞ ስታዙ ቁም ሳጥንም መዋቢያውንም አልጋውንም ሌሎች የምትፈልጓቸውን የቤት እቃዎች ጨምራችሁ ማች አድርጋችሁ ማዘዝ ትችላላችሁ ማለት ነው ተመልካቾች። ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እንግዲህ እንደምታዩት በጣም የሚያምር ቁም ሳጥን ነው። ይሄ ጎኑ ርዝመቱ 2 ሜትር ከ40 ነው። ቁመቱ ደግሞ የኮምፎርት ማስቀመጫ ያለው 2 ሜትር ከ45 በላይ ነው ቁመቱ ማለት ነው ተመልካቾች። እዚህ ጋር እንደምታዩት ውስጡን ላሳያችሁ። ከዚህ ጋር ይሄው ይታያል። ቀረብ ብሎ እንደዚህ አሳያችሁ። እንግዲህ ውስጡንም ቀብተናል። ኖርማል ኤምዲኤፍ አይደለም ቀለም ቀብተናል ማለት ነው ተመልካቾች። እንደምታዩት እንግዲህ መያዣዎቹም ራሱ በጣም የሚያማምሩ ውድ ናቸው። በጣም የሚያማምሩ መያዣዎችን ነው የተጠቀምነው። እንግዲህ እንደተዛዛችሁ ደግሞ እንትን እንላላችኋለን እንደምትፈልጉት አድርገን እንሰራለን ማለት ነው። እዚህ ጋር ደግሞ የመልክ መስታወት አለ። ከፈት አድርጋችሁ የለበሳችሁትን ልብስ እዚህ ጋር በደንብ ማየት ትችላላችሁ ማለት ነው። እዚህ ጋር የልብስ መስቀያ አለ።
እዚህም ጋር እንግዲህ እንደዛኛው እንደ ዳረኛው እንደዚህ የተጣጠፉ ልብሶችን ማስቀመጫ ነው ማለት ነው ተመልካቾቼ። እነዚህ ብዙ ጊዜ የማትጠቀማቸውን ወይም የኮምፎርት ማስቀመጫ ናቸው ማለት ነው። ቀረብ ብሎ አሳያቸው ወይም ከታየ ችግር የለም። እዚህ ጋር እንግዲህ የምትፈልጉትን አይነት እቃዎች የሚያማምሩ እቃዎች የሚሆን እንደዚህ አንዳንድ ነገሮች ማስቀመጥ ትችላላችሁ። ደንበኛችን ባዘዘችን ዲዛይን መሰረት ነው ማለት ነው። አልጋውንም ይሄን ቁም ሳጥኑንም የሰራ ነው ማለት ነው ተመልካቾቼ። እዚህ ጋር ስላይደር የተገጠመለት መሳቢያ አለ። ቁም ሳጥን እንትን ቁልፍም አድርገንለታል ማለት ነው ተመልካቾቼ። እዚህም ጋር ከታች በር አለ ማለት ነው። እንግዲህ እንደምታዩት በጣም የሚያምር ቁም ሳጥን ነው። አልጋውም የሚገርም አልጋ ነው ማለት ነው ተመልካቾቼ። ሀሳብ ስጡበት። እንዴት ነው እናንተ ወደዳችሁት ወይስ ቅር ያላችሁ ነገር አለ? ማስተካከለው ነገር ካለ ኮሜንት አድርጉልኝ ውድ ተመልካቾቼ። ዝም አትበሉ ማለት ነው። ላይክ ያላደረጋችሁ ላይክ ማድረጋችሁን አትርሱ። እዚህ ጋር ደግሞ ኪችኑ አለ ማለት ነው ተመልካቾቼ። እዚህ ጋር ኪችኑ አለ። ይሄ ኪችን እንግዲህ እንደምታዩት የታችኛው ብቻ ነው እንዳዘዘችኝ ነው። ስፈልግ ከላይ አሰራለሁ፣ ስፈልግ ደግሞ ከጎንም እንዲሁ ተጨማሪ ያደርግበታለሁና ለጊዜው የምፈልገው እንደዚህ ነው አለችኝ። በዚህ መልክ ሰርተናል ማለት ነው። የእቃ ማጠቢያውንም ግጠምልኝ ባለችኝ መሰረት እኔው ራሴ ገዝቼ እዚህ ገጥም ያለው ማለት ነው። እንግዲህ የቀረው ቧንቧዎቹን እዚህ ጋር መትከል እና መገጣጠም ብቻ ነው ማለት ነው የቀረው ተመልካቾቼ። ይሄ ጎኑ 2 ሜትር ከ20 ነው አይደለም? 2 ሜትር ከ20 ነው ጎኑ ርዝመቱ ማለት ነው። 2 ሜትር ከ20 ነው። እሺ። እና እዚህ ጋር እንደምታዩት በር አለ። እዚህ ጋር ስላይደር የተገጠመለት መሳቢያ አለ ማለት ነው። ይሄ እንደምታዩት ከእቃ ማጠቢያው ስር እንግዲህ የውሃ ማስወገጃውን የፍሳሽ ማስወገጃ ከተሰራለ በኋላ እዚህ ጋር የፈለጋችሁትን እቃ ማስቀመጥ ትችላላችሁ ማለት ነው ከታች። እንግዲህ ወደ ተመልካቾች እናንተ ደግሞ ለጭቃ ቤት የሚሆን ተንቀሳቃሽ ኪችን ማዘዝ ትችላላችሁ። እዚህ ጋር እኛ ይሄንን አድርግልኝ ባለችኝ መሰረት ነው። ይሄንን አንፈልግም ካላችሁ የእቃ ማጠቢያውን እናስወግደዋለን። ከዛ በዚሁ ስታይል የጭቃ ቤት ለጭቃ ቤት የሚሆን ተንቀሳቃሽ ኪችን ከላይ ያለው ከፈለጋችሁ እኛ እዚህ ጋር ለጭቃ ቤት እንዲሆን አድርገን እንሰራላችኋለን ማለት ነው ተመልካቾቼ። ከላይ ያለውም እንደዚሁ እንሰራላችኋለን። ይሄንን በትዕዛዟ መሰረት ነው ማለት ነው የሰራ ነው። እንግዲህ ይሄንን ኪችን ማለት ነው የሰራ ነው። ይሄኛው ደግሞ እምነበረድ ወይም ይሄ ማርብል አይደለም ማለት ነው፣ ድንጋዩ አይደለም። ይሄ ተመልካቾቼ ይሄ ውስጡ እንጨት ነው፣ ውስጡ ቺፑድ የሚባለው ነው ማለት ነው። ይሄ በፋብሪካ የተቀባ ነው። እንዲሁ ለኪችን ቦርድ በዚህ መልክ የተዘጋጀ ማለት ነው። ዋጋው የተወሰነ ቀነስ ያደርጋል። የድንጋዩ ደግሞ ከፍ ይላል ማለት ነው። እሷ እኔ ስፈልግ ያኛውን አደርገዋለሁ በዚህ አድርግ ሌላ ሆኖ ብላኝ ነው ማለት ነው ተመልካቾቼ። እንግዲህ በዚህ አሰራር ይሄ ቁመቱ 90 ሳንቲም ነው ቁመቱ ማለት ነው። ርዝመቱ እንደነገርኳችሁ እንደዚሁ 2 ሜትር አካባቢ ነው። የዚህ ከነንትኑ ከነውሃው ማጠቢያው ከሆነ ማለት ነው የዚህ ዋጋ አሁን ላይ 30 ሺህ ብር ነው። ከነዚህ ማለት ነው ከዚህ ጋር 30 ሺህ ብር ነው ማለት ነው። 2 ሜትር ከ20 ነው። በዚህ አሰራር 90 ሳንቲም ቁመት ማለት ነው 30 ሺህ ብር ነው ተመልካቾች። ይሄን አንፈልግም ካላችሁ ደግሞ እስከ 27 ሺህ ብር እንሰራላችኋለን ማለት ነው። ይሄን እንግዲህ ይሄ ቁም ሳጥን ነው እንደነገርኳችሁ ሜትሩ 2 ሜትር ከ40 ነው። የጎኑ ርዝመት ቁመቱ ደግሞ 2 ሜትር ከ45 በላይ ነው። ኮምፎርት ማስቀመጫ ያለው ነው። የዚህ ቁም ሳጥን በዚህ ሳይዝ በዚህ አሰራር ከሆነ የዚህ ቁም ሳጥን ዋጋ 48 ሺህ ብር ነው ተመልካቾች። ማዘዝ ስትፈልጉ እንግዲህ ሁሉም የኢትዮጵያ ከተሞች ላይ እናደርሳለን ብለናል ማለት ነው። አሳውቁን። እዚህ ጋር እንግዲህ እስኪ አቁመውና ያንን እዚህ ጋር የዚህ አልጋ ዋጋ ያው እንግዲህ እቺኛውን ግርጌዋን ተንቀሳቃሿ ማለት ነው ጠጋ እናድርግላችሁ ብለን ነው እናሳያችሁ። እንግዲህ ይሄ ሙሉ ስራ ይሄ ሜትር ከ80 አልጋ ማለት ነው። ፍራሹ የተገዛው እንግዲህ ማዘዝ ስትፈልጉ ፍራሹ ይታዘዝላችኋል። ከፍራሹ ውጪ ይሄ አልጋ ማለት ነው አሁን ላይ 53 ሺህ ብር ነው በዚህ አሰራር ማለት ነው። ነጭ ቀለም ሲሆን ደግሞ ትንሽ ወጪ አለው። ያው ዞሮ በዚህ አሰራር ማለት ነው 53 ሺህ ብር ነው። ማዘዝ ስትፈልጉ ማዘዝ ትችላላችሁ። ፍራሹ ደግሞ እንግዲህ የተገዛው ይሄ 26 ሺህ ብር ነው የተገዛው ማለት ነው። አሁን ላይ የተገዛው 26 ሺህ ብር ነው። ከአሁን በፊት 25 ሺህ ብር ነበረ የዛሬ 4 ወር አካባቢ። ከዛ 25300 ብር አካባቢ ነበረ። አሁን ደግሞ ጨምሯል ማለት ነው። እና ማዘዝ ስትፈልጉ ፍራሹን የፈለጋችሁትን አይነት ዝቅተኛ አለ በቃ እስከ 14 ሺህ ብር እስከ 15 ሺህ ብር አለው የሜትር ከ80 ማለት ነው። ከዛ ያንን እንደ ትእዛዛችሁ እስከ ዝቅተኛ ከዛም በታች አለ ማዘዝ ትችላላችሁ። የፈለጋችሁትን ፍራሽ ግዛልን ካላችሁ ይገዛለሁ። እኔ ስራዬ ያው የፈርኒቸር ስራ ነው ማለት ነው። ይሄንን እንደ ተጨማሪ ግዛልኝ ሲሉ ደንበኞቼ የፈለጉትን ፍራሽ አማርጬ እገዛላችኋለሁ ማለት ነው። ተመልካቾች እንግዲህ ይሄን ቀረብ ብሎ ያሳያችሁ ይሄ ሜትር ከ20 አልጋ ነው ውድ ተመልካቾቼ። በዚህ አሰራር ከሆነ ማለት ነው አሁን ላይ 35 ሺህ ብር ነው በዚህ አሰራር በሜትር ከ20 ማለት ነው። እንግዲህ ዲዛይኑንም እያሳያችሁ ነው። አሰራሩ እንግዲህ ይሄ የስፖንዳውን ውፍረት እዚህ ጋር ያለውን አሰራር ይሄኛውንም እያሳያችሁ ነው ተመልካቾቼ። ጥራቱንም እያያችሁ ነው። 35 ሺህ ብር ነው አሁን ላይ ማለት ነው። በዚህ ይሄው ኮሜዲኖም ራሱ ይሄው አለ ተንቀሳቃሽ ነው ብያችኋለሁ። ይሄ ኮሜዲኖ ጋር በቀኝና በግራ ያለው በዚህ አሰራር ከሆነ 35 ሺህ ብር ነው ማለት ነው ተመልካቾቼ። እዚህ ጋር እንግዲህ ጫማ ማስቀመጫዋ ናት የቀረችው። ጫማ ማስቀመጫዋ በዚህ አሰራር ጎኗ እንግዲህ 90 ሳንቲም ናት። ከዚህ ድረስ ቁመቷ ደግሞ ሜትር ከ60 ናት። በዚህ አሰራር ቀረብ ብላ አሳያችሁ። በዚህ አሰራር ከሆነ ውድ ተመልካቾቼ የዚች ዋጋ 14 ሺህ ብር ነው። 14 ሺህ ብር ነው ጫማ ማስቀመጫዋ ማለት ነው። እንግዲህ ውድ ተመልካቾቼ የሁሉንም
የሁሉንም ዋጋ የነገርኳችሁ ይመስለኛል። የቀረ የለም ማለት ነው። ሙሉ መረጃ ያገኛችሁ ይመስለኛል። እንግዲህ ከተወደደ እንግዲህ አስተያየት አደርጋለሁ። ግን እንደምንለፋው እንደምንደክመው ደግሞ ውድ አይደለም። ውድ ተመልካቾቼ ብዙ ቦታ አሁን የ20 ሺህ ብር አልጋና ይሄንን የምታነጻጽሩ ሰዎች አላችሁ። ግን እንደዛ አይደለም፣ ትክክል አይደለም። ቀረብ ብላ ያሳያችሁ እና ይሄ አልጋ ጥራቱን እዩ፣ እንዴት እንደተሰራ በደንብ አገላጣችሁ። እኔ በቻልኩት እንግዲህ ካሜራዬን አቅርቤ ስላለው ጥራት ስላለው ሁኔታ አፈር እያረኩ እንግዲህ ይሄ ነጭ ቀለም ብዙ ጊዜ አይችልም ነው የሚባለው፣ ግን እንዴት በጥራት እንደቀባሁኝ አፈር እያረኩ ነጩ ቀለም ላይ እያሳየኋችሁ እያጸዳሁት እያሳየኋችሁ ነው ማለት ነው ተመልካቾች። እና ዋጋ የተናገርኩበት ይሄ ልጅ ይሄን ያህል ብር ያለው እንዴት ነው ብላችሁ ማጣራትና ማገናዘብ የእናንተ ድርሻ ነው ማለት ነው ተመልካቾቼ። ዞሮ ያው ተወደደ ካላችሁ ለማንኛውም አስተያየት አደርጋለሁ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ማድረጋችሁን አትርሱ ተመልካቾቼ። እንግዲህ በሌላ ቪዲዮ የተሻለ ነገር ይዤላችሁ እስከምመጣ ሰላም አለይኩም ወራህመቱላሂ ወበረካቱ።